ፕሊዝ ሊቭ ሚ አሎን። እዛ ቡናሽን እና ሽሮሽን እያንተከተክሽ ድስትሽን ጥደሽ እዛ ከባልሽ ጋር ተጨቃጨቂ። ሊቭ ሚ አሎን። 7 ስታር ላይ ነኝ ያለሁት። የከተማ ሽንት ቤት ለመጸዳዳት ምን ይሰራልናል? 700 እና በአመት 700 እና 800 ሰው እየመጣ የሚጸዳዳበት ሽንት ቤት ምን ይጠቅመናል? በየመንገዱ ሞልቶ ሽንት ቤት ምን ይጠቅማል? እኛ አክብረን የያዝነው ቤታችን ላይ በክብር ያስቀመጥነው አንዱ ይበቃናል። እኛ ሽንት ቤት አናጸዳም። ሄደን ጨብጡ፣ ቡቡሌው፣ ባምቡሌው፣ ኤድሱ ምኑ መጥቶ ያረፈበት ምን ይሰራልናል? እኛ 7 ስታር ሆቴል ምን እንሰራለን? እዛ ምን እስኪ ንገሩኝ እስኪ ምን እንሰራለን? ጋይስ ክብር ያለው ቦታ በክብር ነው። ዝም ብሎ የሄደ ሁሉ አያርፍበትም። ቢያንስ ወልዋይ ያስፈልገዋል፣ ተንከባካቢ ያስፈልገዋል፣ ሁሌ የሚያስብለት ይሄ ሽንት ቤት መቀበጫ እንዳይሰበር ሚል ይኸው ከሽንት ቤቱም ስለማትመጥኝ ነው አንቺ ሽንት ቤቱ ይሻላል ሂደን በስርዓት ተመስጠን ምንወጣበት ማለት ነው። በነገራችን ላይ በጣም ረፍት የሚሰማኝ ቦታ ነው ሽንት ቤት እና ከሱ ሁሉ ያነስሽ ነሽ አንቺ። እድሜ ለኮሪደር ልማት በየመንገዱ ሽንት ቤት ሞልቷል። አመት ሙሉ ስንት ሺህ ሰው ስንት ከከተማ ነጩም ጥቁሩም ብላኩም ኢቦላውም ኤድሱም ጨብጡም ያረፈበት ምን ይሰራልናል? እኛ ምን በወጣን ስትፈልጊ ኮርኔስ አሰሪው፣ ስትፈልጊ ደግሞ በሸራ ለክተሽ ሽጪው። እነዚህ አይነቱ ማን ያርፋል? አባቴ ነገ እንግዲህ ቆይታ ያላችሁ ከዛሬ 10 ዓመት 20 ዓመት በኋላ ፎቶዋን አንጠልጥላ ይሄ እኮ እንደዚህ ዘናጭ ነበርኩ እባካችሁ ጊዜ ጥሎ ነው እያለች ለማይ ነው የምትሆነች። ተመልከቱ። አንዳንዴ የድሮ ሰዎች በጊዜያቸው ሳይወልዱ ሳያገቡ ፋሚሊ የሚባለውን ካምፓኒ ሳይመሰርቱ ያሳልፉና አሁን ዛሬ ላይ ብታያቸው ፎቶ ይዘው በየመንገዱ የድሮ ፎቶአቸውና ድሮና ዘንድሮ ብለው ያሳዩ ይለምናሉ። ይቺ ራሱ እንደዛ ነች። እኛ መርጠን ነው የምንቀመጠው። አባቴ እስኪ የሆነ ነገር በሏት ይቺን ሽንት ቤት